ኃጢአተኛዋ ወንጌላዊ አንድ ታሪክ ከመጽሐፍ ቅዱስ ትዝ ይለኛል። ኢየሱስ ይሄድና አንዲትን ሳምራዊ ሴት ውሃ እንድትሰጠው ይጠይቃታል። የሚጠጣ ውሃ። ትደነግጣለች። አንተ እኮ አይሁድ ነህ እንዴት ታናግረኛለህ ትለዋለች። ምክንያቱም ሳምራውያንን አይሁዶች ዝቅ አድርገው ንቀው ነበር የሚያዩአቸው፣ አያናግሯቸውም፣ ቦታም አይሰጧቸውም። ከዛ ያወራታል። የሚያሳያት ቦታ ክብር በጣም ያስደምማታል። ሂጂና ባልሽን ጠርተሽ ነይ ይላታል። ከዛ ባል የለኝም አለችው። እውነትሽን ነው፣ 5 ባሎች ነበሩሽ፣ አሁን አብረሹ ያለሹ ደግሞ ባልሽ አይደለም አላት። ከባድ ነገር ነው። 5 ባሎች ነበሩሽ፣ አሁንም ያለሹ ደግሞ ባልሽ ካልሆነ ሰው ጋር ነው አብረሽ። ይህቺ ሴት ኢየሱስ እዛው እያወራት ያናገራት የነገራት ነገር በጣም ልቧን ነክቶት ተለውጣ ውስጧ በጣም ተነክቶ እዛው የውሃ መቅጃዋን አስቀምጣ እየሮጠች ወደ ሰፈሯ ሄዳ የሰፈሯን ሰዎች ሁሉ የኔን ሁሉ ነገር የነገረኝ አዋቂ መሲሁ ሰው አለ፣ ኑ እዩት እስኪ ቼክ አርጉ ትላቸዋለች። ብዙዎች ይመጣሉ። በሷ ምክንያት ብዙዎች ሳምራውያን ጌታን ይቀበላሉ። ሲቀበሉ በሷ ምክንያት እንደሆነ፣ ነገር ግን አሁን ደግሞ አንቺም ከነገርሽን በላይ እኛ ራሳችን አየነው፣ አመንን በደንብ አሏት። ያቺ ኃጢአተኛ ሴት ወንጌልን ነግራ ለብዙዎች ሕይወት መቀየር፣ ለብዙዎች ጌታ ክርስቶስ ኢየሱስን ለመቀበል ምክንያት ሆነች። It's quite interesting. ምን ታስባላችሁ?